የመጀመሪያ ቪዲዮአችን ነው። ያው ወደ ግቢ ገብርኤል ልንሄድ ያው ያለውን እንትን አብረን እናያለን እና አሁን እዛ አስደርገን እንጨርስ እና ያው እዛ እስክንሄድ ድረስ ያለውን ነገር አብረን እናያለን። እዚህ ጋር ያብት ያለች፣ እዚህ ጋር አቤል አለ፣ እዛ ካለች እየመጣች ነው ይላል። እንግዲህ አሁን ታክሲ እየጠበቅን ነው። ያው ከዚያውን ታክሲ ስቴዲየም ይዘን ከስቴዲየም ደግሞ በእግራችን ወደ ግቢ ገብርኤል እንሄዳለን ማለት ነው። እዚህ እንግዲህ ፋይናሊ የስቴዲየም ታክሲ አግኝተናል። እዚህ ጋር ደግሞ አለ ዩቲዩብ እንግዲህ አሁን በስተመጨረሻ ስቴዲየም ደርሰናል። እና ያው በመሀል አድዋ ያበደ ሲኒማቲክ ቪዲዮችን ቀርጻለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ያው እንግዲህ ፋሚሊ አሁን ዮሴፍ ቤተክርስቲያን ደርሰናል። እስቲ ዮሴፍ እንግዲህ ወደ ግቢ ገብርኤል ገብርኤል ገብተን ያለው ቫይብ ሁሉም ነገር አብረን ያለን ያው ግቢ ገብርኤል ማለት ነው እና ያበደ ነው ብሎክ ተበካሪ ጋነዝ አታ ሁሉም በራሱ ሀስል እያደረገ ነው ሚጋው ግጣይ ያው የሚታያችሁ ከሆነ አብዛኛው ሰው ለምን እንደሆነ አላውቅም ትራማ ነው የሚባለው። በዚህ ጋር ጭራሽ ነው አይራምዱት። አረ አያያችሁ ነው አትሰደብ ማሪ ጭራሽ ለመስቶቱ ማን ይራም። አረ ወይኔ አቤላ በመስታወቱማ ጭራሽ ነው የሚራመድ ሰው የሌለው። ኧረ ስንታይ ግቢ ገብርኤል ደርሰናል። እንግዲህ ወደ ውስጥ እየገባን ነው። ያለውን ቫይብ ደግሞ ላሳያችሁ ከዚህ የምትዩት በጣም ብዙ ሰው አለ እና ውስጥ እየገባን ነው። ውስጥ ገብተን ደግሞ ያለውን
እናሳያችኋለን። ወንድሞች ይሄ ሸበላ እዛ ጋር ደግሞ የሸበላው ጀለስ አርሶ እየተመለሱ ነው። ቤተሰብ ገብርኤል ሄደን ጸሎታችን አድርሰን ተሳልመን እንግዲህ ወደ ሰፈር ሰው አቤል አውሪ ነበረ ምን ሄደው እርጥብ ልጋብዘን ነው። ሪሊ አይ አፕሪሺየት ዩ ሮስኪ። ለማንኛውም እርጥብ ስንበላ እስቲ ያለውን ጥፍጥን ነው እስቲ አንዴ ለማየት እንሞክራለን። አቤላ የኛ
እሺቱ እንግዲህ በልተን ጨርሰናል። ያው አሁን ቀጥታ ጉዟችን የሚሆነው ወደ ቤት እየነካ ነው።